ደግሞ ይሸታል። ምንድን ነው አንተ በዚህ እድሜ ትሻላለህ? ምን አስበህ ነው? ወይኔ ሰላም ሰላም፣ ውድና የተከበራችሁ የእኛ ፋሚሊዎች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ክብር ምስጋና ለፈጣሪ እያልኩኝ ቪዲዮውን ዛሬ ጀምራለሁ ማለት ነው። ዛሬ የተገኘሁት በነጅብ ቤት ነው እና ነጅቡ ለቆበት አያውቅም ቪዲዮ። በቃ ቻናሉ የሞተበት በቃ ያው እንደ ጓደኛ ሳስብ እንዲሰራ እንዲንቀሳቀስ ፈልጋለሁና እና በቃ ሰርቶበት ስለማያውቅ ዛሬ ያው ለየት ባለ ቪዲዮ ነው የመጣሁት። በጣም የሚገርማችሁ ዛሬ ኃይለኛ እንቅልፍ ላይ ብለን የነበረው እና ፋሚሊ ዛሬ ኃይለኛ ፕራንክ ላደርጉ አስቤያለሁ። በጣም ኃይለኛ በአይነቱ ለቀቅ ያለ በቃ ደስ የሚል ፕራንክ ማለት ነው። ቤተሰብ ግን ይቅርታ ሰላም አላልኳችሁም በደንብ ያው ናፍቃችሁኛል። በእኔ ቤት አንዳንዴ ይመጣለሁ፣ ግን ያው የኢትዮጵያ ኑሮ ብዙም ትንሽ እንትን ይላልና ስራም ወደዚህም ወደዛም እያልን ስለሆነ ካሜራም እንደዚህ ያው ብቻ ካሜራ ለመቅረጽ ምናምን ስለማይመቸን ነው። ብቻ እናንተ ደህና ናችሁ ወይ? ስራ አሪፍ ነው ወይ? ሁሉ ሰላም ነው ወይ? ያው ደስ የምትሉ ቤተሰብ ናችሁ። የእኔና የነጅብ ፋሚሊ ያው አንድ ናችሁ፣ አብዛኛችሁ አንድ አይነት ናችሁና ያው የኔም ቤተሰብ ማለት ናችሁ። በጣም የምወዳችሁ ማከብራችሁ እንቁ የሆናችሁ ቤተሰብ ናችሁ እና ያው ዛሬ በቃ ኃይለኛ ፕራንክ ነው የምሰራው። ላይቭ ገብቶ አድሯል፣ በቃ ተኝቷል። እርር ያለ እንቅልፍ የወሰደው አሁን ራሱ ሲንቀሳቀስ ምናምን አይሰማም፣ ግን በጣም እየሰገው ነው ሰምቶ እንዳይነሳብኝ ምናምን ያልኩ ማለት ነው። ግን የሚነሳ አይነት አይደለም። ያው እስከ 8 ሰዓት 9 ሰዓት አካባቢ ላይቭ ነበር የነበረውና ዛሬ በቃ ለቀቅ ላደርጋችሁ አስቤያለሁ። በቃ ላዝናናችሁ ማለት ነው። እስኪ አሁን እንግባና እንየው ወደ ውስጥ። ካሜራማን አሁን እጅ ብሎ ነው የሚተኛው። እና ያው ፋሚሊ ዛሬ ምን ላደርግ መሰላችሁ ያሰብኩት ሽንት መስለው ሻይ ቅጠል አዘጋጅቼ ከዛ ትንሽ ሞቅ አድርገው ቤተሰብ እንትኑ ሽንቱ እንዲመስለው ሞቅ አድርጌ እንትልለው ነው እና ያው እስኪ ቤተሰብ ዛሬ የምችል ኦነር መሆኑ ሲያቅ ይገለኛል ብዬ ነው የማስበው። ስቶቭን ትንሽ ሞቅ አድርገውና እና ቤተሰብ በእናንተ ያው በጣም ተናፍቃችኋል፣ በጣም እናፍቃችኋለሁ። ነጅብን ደግሞ ብታበረታቱት ሼር፣ ሰብስክራይብ፣ ላይኳን ምናምን እያደረጋችሁ ብታበረታቱት እፈልጋለሁ። በጣም ምርጥ ልጅ ነው፣ በጣም ጥሩ ልጅ ነው፣ የዋህ ነው፣ ምንም የሚያውቅ ልጅ አይደለም እና እንዲሰራ እንዲለወጥ እፈልጋለሁና ያው እንደዚህ ካልተጋገዝ ነው ካልተባበርን አይመጣውም እና ውድ ፋሚሊዎች እሱን እያበረታታችሁት እያገዛችሁት በዛው ቆዩን። ሰብስክራይብ እያደረጋችሁ ይሄንን ቪዲዮ ስታዩ ማለት ነው። እኔ እስከዛው እችን እስከማሞቅ ማለት ነው። ያው ግሏል ዛሬ ያው ሌላ ቤት ነው ያሉት፣ ግን ከነሱ ቤት እጄ ነው አሁን ሲሄድ ተኝቶ ነው ያገኘሁትና እስኪ ዛሬ ጉድ ነው የምሰራው ጉድ። እሺ ቀንስ፣ በዚህ ቀንሰውና የሞቀ ይመስላል። የሞቀ ይመስላል። እስቲ ትንሽ ቀርቧል ቤተሰብ፣ ትንሽ ይሄ እንትኑ ግሏል፣ ግን ትንሽ ቀርቧል። እኔ
እና ውድ ቤተሰብ አሁን ያው እየደረሰ ነው። እዚህ ጋር ማርከው እርሷል። እንደዚሁ እንደምታዩት ያው ፋፈሽ ብሏል። አሁን ልቀንሰው ነው። ይሄንን ወደዚህ ቀንስ ነው። ያው እንደምታዩት ሽንጥራ ይመስላል። እዩት ቤተሰብ። በጣም ግን እንትን አይደለም ቤተሰብ፣ በጣም አያቃጥልም። ማለት እንዳይቃጥለው አልፈልግም። ደግሞ ፕራንክ አልኩ ብዬ ገሽሬው እንዳላርፍ ብዬ ነው። እና ያው እንደምታዩት ነው። ትንሽ ሞቅ ብሏል። ያው ሽንት ነው የሚመስለው ቤተሰብ። እንግዲህ ካሜራማን ደፈቅ ብለህ እዚህ ጋር ትይዘኛል። ቤተሰብ አይሰማም። እና ቤተሰብ አሁን እንግዲህ ይነሳ ይሆናል። ካሜራማን ተደብቆ ነው የሚሄድ። አሁን እጄ ቀውጤ ነው ማለት ነው። አንተ ነጅም አንተ ነጅም አንተ ምንድን ነው ሱሪ ደግሞ ይሸታል። በዚህ እድሜ ትሻላለህ? ምንድን ነው እሱ? አንተ ተነስና ጠሩ። ተነስ ሌላ ሰው እኮ ሸንተህ ተነስ። ቀዋምን የምልም እንትኑን ጋሽ አንተ ትልቅ ሰው አይደለ? ሸንተህበት እንትኑን ራሱ ወይኔ ጉዴ! የምትገርም ሰው ነህ። በዚህ እንዴት ይችላል? ተነስና አሁን ልብስ ቀይር። ምን አፍር ነው? ሽንት ነው ሸታል። በቃ ምን እንግዲህ ማመን ይሸታል። ተነስና አሁን መሽተት ተነስና አሁን ቀይር ልብስ። አዎ ይሸታል። አይሸትም? ኧረ በእናትሽ ያሸተዋል። ኧረ ሌላ ሰው ተነስ። ምንድን ነው? ተነሱ። እኔ ይሰጣል ሽናም እኮ አይ መስመር ከዚህ በላይ ሽናም ተነስ። ምንድን ነው? ተነስና ልብስህን ቀይር። የለንም በጣም ተነስ። ተነስ ደግሞ ፍራሹን ይዘውታል። አትንካይ በሱ ያንን እቃውን ይዘውታል።
የሸና የምስል ነው ወላሂ ፍራንክ አድርጊያለሁ። ይግና ነው ያያሉ ካሜራ ያዘጋ አስቀምጫለሁ። ጭራሽ ካሜራ ለሰዎች ለማሳየት እና በቃ ተረጋጋ። አይ እንዴት እናደርጋለን? ያው ያንተ የግራ ኮሰት በላያችን ላይ አመክም እናያለን። ወራዋቂ እናያለን። አንተ ጨራሽ ትገባለህ ነው ወራለው እንዴት ሞክስ ይደረሱ አትነሳም። እኔ ስጀምር በጣም ተንቸ ነበርና በነገራችን ላይ ጭራሽ ካሜራ ደቅና ደግሞ ዋታፍስብኛል እንደዚህ እና ምን ላድርግ እንቅልፍ በዛብኝ በጣም እና ያንተ ቤተሰቦች ናቸው። ለአንተ ነው ቪዲዮ የተሰራው። ቪዲዮ ሰርተህ ስለማታውቅ አሪፍ ነው ያየው ነበር። በጣም ደስ የሚል ነው። ምሳሌ ሰርቼልሃለሁ። ጀግና ነኝ። ይሄ ደግሞ ታሽን ነው ታያለህ። መልስ እኔን አታገኘኝም። ችግር የለውም። ወላሽ ጨራሽ ብፍራሽ ወይ የደፋሽ እንኳን ቤተሰቦች እየሰማችሁ ነው እና እንደዛ ለቀን ላይ መቼ ነው ወደ ደስ ይለኝ እንዳለቀኝ ያው ሰርተህ ስለማታውቅ ነው። ቻናልህን ለማነቃቃት አስቤ ነው። ያንተ ቤተሰብ ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔና አያችሁት ግን እንቅልፍ የኔና የሳቅ ሀበሻ ስንት እየፈለፍኩ አይሰማም። ዳናቸው ተላውራበት እና ታወራለህ። አሰላሙ አለይኩም ነው ግን ደስ ስላለኝ ነው። ፍራንክ ስላደረኩ ደስ ብሎኛል። አሰላሙ አለይኩም ሰላም ልበልበት እባክህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የኔ ቤተሰቦች የኔና የሳቅ የሁላችን ቤተሰቦች ደህና ናቸው? የኔ ደህና ነኝ አልሐምዱሊላህ። ዛሬ ባላሰብኩበት እንደዚህ ጭራሽ ውሃ መጥቶ ሽንቴ እንደሽን አስመስሎ እንደዚህ ተቀበሉት ማለት ነው። ለራሳችን ባለራች ነው ለደረኩኝ ምንድን ነው ያልገባኝ። ጭራሽ ሸንታ ሲል ጭራሽ እንጂ ማረቆ ሸንታ አይደለም። በጣም ለጥቅም ነው ከዛም ቤተሰቦቼ እና ለማንኛውም ዳናቸው ሰሞኑን ጠፋ ብናላው በአንዳንድ ምክንያት እንግዲህ ዛሬ እንግዲህ አጋጣሚ ሳቅ ወንድሜ ስራ ትንሽ በዛ ብሎበታል። ስራ አንዳንዴ ስራ በዝቶብናል እና ሲቀጥል ደግሞ እኔ ቪዲዮ ለቃኒ ከፖስቱኝ አይ ቲንክ 2 ሳምንት በኋላ አይደል ከዛ በፊት አጋይ በጣም ቆይታ እና ቪዲዮዎቹን እየተረሱብን ነው። የረሱ ፋሚሊዎች ያሬዲ ቤተሰቦች ደግሞ አይረሱኝም። ግን ያው ደግ እንዳለ ጓደኛ እንዳለ ደግ ወንድ ምስጣችሁ በጣም ወደ ጓደኛዬ ነው እና ደግሞ እና እንደዚህ ነው ቤተሰቦቼ። እስቲ ለማንኛውም በጣም እኔ ዛሬ ያው አንድ ፕራንክ ነው ያደረኩት። ይሄንን ፕራንክ እያያችሁ ኮሜንት ላይ እጠብቃለሁ። እኔ ደግሞ ማለት ሰዎች ምላሹ ከባድ ምት መልሳለሁ ማለት ነው። እና ቤተሰቦቼ ናፍቃችሁ ነበር ሰሞኑን እንግዲህ ዛሬ ተከስተናል። ሰብስክራይብ ያደረጋችሁ ካሜራ ይዤ ካሜራማን ይዤ በጣም ትገርማለህ አንተ። በጣም ወላሂ በጣም አሪፍ ነው የሚያየው። ይገርማል። በጣም ደስ ይላል። በእናትህ ደስ ይላል። ብቻ ውሃ ብር እየቆጠርክ ነው ወይስ ምንድን ነው? ውሃ ውስጥ ገብቼ ይገባሉ ምናምን ወይ እዛ ብር እየቆጠረ ነው። ይሄ ብር እየቆጠረ ምናምን እኔ ሰው አይደለሁም ነገራችን ላይ። እዛ ወይዋኝ ነው ምናምን በርሜ እንደዚህ ወይዋኝ ምናምን ይተዝናና ይሆን ነው ምናምን። በኋላ ደግሞ አንዳንድ የኛ ሰዎች አንዳንድ የአያቶቻችን እናቶቻችን ሳስወጣቸው ውሃ ዋና ርዝቅ ነው ይላሉ። እና ርዝቅ ነው ይላሉ። እንግዲህ ርዝቅ እና ቤተሰብ እና ፋሚሊዎች ዛሬ በሚገርም ሁኔታ ፕራንክ አድርገዋለሁኝ። ግን ያው እንደዚህም ፕራንክ ብንደራረግ ምናምን መልሰን ያው እንደዚሁ ተቃቅፈን ተዋደን ነው የምንውለው። ሰብስክራይብ እያደረጋችሁለት ኮሜንቱንም ሁሉ ይሄን በኋላ ከእንትን ጀርባ እና ቤተሰቦቼ ኢሳቅንም ቪዲዮ ወስዳ
እሱ እየገባችሁ ማየት ትችላላችሁ። እኔም ደግሞ ዛሬ መጥቻለሁ ማለት ነው። ሰብስክራይብ ያደርጋችሁ እስከ መጨረሻው ቪዲዮ ተከታተሉት። እናንተ እንዴት ነበረ ስራ? ግን ተጠፋፋን በነገራችን ላይ ስራ እንዴት ነበረ? ግን ናፍቃችሁኛል። መቼ ልፖስትላችሁ መቼ ልቀቅላችሁ ያሉ አጋጣሚ መጣና ጀለሴ እንደዚህ ፍራንክ አርኮ ማለት ነው። ግን እውነት ነበረ መሰለኝ ማለት እንደዚህ መሰለኝ እንደዚህ ሻንጣ ምናምን ሲለኝ ደግሞ አሽቶኝ ሳሽቶ ደግሞ ጭራሽ ታይለው አይገርምም? እና ቤተሰቦቼ ይመስላል አልደግምም። ውድ ፋሚሊዎች እናመሰግናለን። ይህንን ቪዲዮ ተከታተላችሁ ስለምታዩልን ያው በዚሁ ቻው አትላቸው። እንወዳችኋለን። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እናመሰግናለን። ቻው